እግዚአብሔር ረድቶኝ ለእናቴ 500,000 ብር ወይ ደግሞ ግማሽ ሚሊዮን ብር ስልክላት ያለ ቪዲዮ አለ። በጣም የቆየ ቪዲዮ ነው። እናቴ ሪታየር ከማድረጌ በፊት ከረጅም ጊዜ በፊት የተቀረጸ ቪዲዮ ነው። ያ ገንዘቡን ስልክላት የመጀመሪያ ጊዜ አይደለም የላኩላት። ከዛ በፊት በጣም ብዙ ብሮች ልኬላት አውቃለሁ። ያ ግን እንዳጋጣሚ ሆኖ በቪዲዮ ቀርጬ አስቀምጬው ነበርና እሱን ቪዲዮ አሁን አሳያቸዋለሁ። ይሄን ቪዲዮ እኔ ራሱ ሳየው በጣም ብዙ ጊዜ ሞቲቬት ያደርገኛልና እናንተ ትማሩበታላችሁ ብዬ ስላሰብኩ ነው። በጣም ሞቲቬት ያደርገኛል። አት ዘ ሴም ታይም ከእናቴ ጋር ያለኝን ክሎዝነስ ታዩበታላችሁ። በጣም እየሳቅን ነው የምናወራው። ድምጼ ራሱ እንደዚህ ያለው ከእናቴ ጋር ሳወራ ነው። ድምጼ ራሱ ይቀየራል። ከሷ ጋር ሳወራ በሶስት ቋንቋዎች ነው የምናወራው። ሪል ደግሞ የሐረር ሰው ያለውን ይሄ ኦፕንነስ ያለውን ግልጽነት ባህሪና እናንተ ታዩበታላችሁ፣ ብዙ ትማሩበታላችሁ ብዬ አስባለሁ። ቪዲዮውን እስከ መጨረሻ ተከታተሉት። አሁን አስገባላችኋለሁ። ሶ አካውንቷን ጽፌያለሁ እናም ስሟን አምጥቶልኛል። ሶ አሁን እዚህ ጋር ትራንስፈር አማውንት ሌትስ ሴይ 5000 50000 500,000 አይደለ? እንደዚህ ነው። አይ ቲንክ ባለሳሳት ቁጥሩ እንደዚህ ነው አይደለ? ይሄን ትንሽ ሸፈላል ቤሳን አካውንት ሶ ቆይስ ደግሜ ልጻፈው 50 500 5000 50000 500,000 አይደለ? ከዛ ናሬቲቭ ትራንስፈር ነው ትራንስፈር እንበለውና ከዛ ኢትዮጵያን ብር ስሟን አምጥቶልኛል። ኦኬ ይሄው ገብቶላታል። ኦፕን ይሄውና እንደምታዩት ከሚኪያስ ወደ ትነበብ ስጦታው ገንዘቡ ገብቷል ማለት ነው። 500,000 ብር ትንሽ ገንዘብ ነው፣ ግን እንደደውላትና የምትለውን ነገር ላሰማችሁ ማሚዮ። ኦኬ አሁን እንዴት እንደምንኖርም ተገባች። ሄሎ ማሚዮ ተኛሽ እንዴ? ፊልም እየነበር በቃ ተኛ እንዴ? አሁን ደውልሽ አሁን በኋላ ተኛለሽ? በጣም ባባቱ ተቀረበ። አሁን ደውልሽ አንቺ ትልቅ ሰው ነሽ፣ ቤተሰብተኛሽ ልጅ ነኝ ትይለን። አሁን ቼክ አድርጊ ብሩ ገብቷል ማቴ ነው እንዴ? አረ ብሬን አርሻሚ ላካ ሶሪ ዘጋችሁ። ገንዘቡን ቼክ ልታረገው እንትን ነው። እሺ አድርኛ ነው በማለ ያወራውባችሁ እና ቄት አሁን ትደውላለች መልሳ ታያላችሁ። ማዘር ደውላለች። አሁን የምትለውን ነገር እንሰማለን። ሄሎ ገባ ሴኔ ቦሮብኛ ምን ነው አረክሽው? አሁን ሞቅ አደረገልሽ አካውንትሽን። አነሰችብሽ እኮ ቺቺ ብር እያነሰችብሽ ነው። አንቺ ለመርሻት እናቴ ለመርሻት እኔ በዛብኝ። አንቺ ያኔ ትንሿን ብር አካፍለሽ እኔ ይኸው በ100,000 ተጨናነኩ። አሁን ሚሊዮን አለሽ አካውንትሽ ውስጥ። አሁን በሚሊዮን ሆነልሽ። ምን ትፈልጊ? ስንት ሚሊዮን ሆነልሽ? አለ ማለቁ በለሻ። እኔ እዚህ ሰራለሁ፣ አንቺ ሙዩ ባንክሽን እናቴ። ሴኔ ማለቅኝ ሴኔ አከሲ ዱቢን እንቅልፍሽ በቶሎ ብር ነቃሽ ማለት ምን ፈረንጆኒ ነቀን ብዙ ተምራችሁበታል ብዬ አስባለሁ። ከእናቴ ጋር ያለን ክሎዝነስ እንስቅ የነበረውን ፓርት አይታችኋል ብዬ አስባለሁ። እግዚአብሔር ሁሉ እንደሚችል አይታችሁበታል ብዬ አስባለሁ። ልክ እናቴ ትላንትና ላይ የአቅሟን ሁሉ ለፍታ ያላትን እኩል አካፈለችኝ በሰዓቱ። እኔ ደግሞ አሁን ላይ እንደም ስቀልድ ሰምታችኋል አይደለ? አሁን አንቺ ድሮ በነበረ ሰዓት ትንሽ ገንዘብ አካፈልሽኝ፣ እኔ ደግሞ አሁን በ100,000 እና በሚሊዮኖች እያጨናነኩሽ ነው እያካፈልኩሽ ነው አንቺን አልኳትና ልክ እንደምታዩት እዚህ ጋር ማለት ነው እናቴ ትላንትና የአቅሟን የችሎታዋን እግዚአብሔር በረዳት መጠን እኔ ላይ ኢንቨስት አደረገች። አሁን ደግሞ እግዚአብሔር በሰዓቱ እሷን ካሳት ማለት ነው። ይሄንን ላሳያችሁ ፈልጌ ነው። ህይወት መርዳት ያለባችሁ ህይወት በጉልበት አትመራም። እሺ ህይወት የምትመራው እግዚአብሔርን በማመንና በማስተዋል ነው። ወዳችኋለሁ። ሁላችሁንም መልካም ጊዜ ይሁንላችሁ። ሌትስ ጎ